አንድ ልጅ እያለች እኮ የምትንሰፈሰፈው እኮ ለምን ይመስላችኋል? ጤናማ ልጅ ያለው እኮ አይንሰፈሰፍም። ችግር ስላለ እግዚአብሔር ልጅሽን ይባርልሽ እያልኩኝ እኔ እንደ ዮኒ ማኛ እናትን ረግሜ ልጅን አልመረቅም። እኔ እውነት ለመናገር እኔ እንደዚህ አይነት ነገር አይመቸኝም። ልጅቷን አትንኩ እናቱን አትንኳበት ነው አላረገውም። ይሄን አላረገውም። ምክንያቱም አንቺ አስቢላት፣ እኔ አይደለም ማስብላት። ብታስቢላት ኖሮ እንደዚህ አይነት 99% ውሸት አታወሪ። 99% ልጅ ያለው ሰው ሰከን ይላል። ልጅ ያለው ሰው መልካም ነገር ይሰራል። ልጅ ያለው ሰው እንዴ የሆነ ነገር እኮ ብናገር እኮ ለልጄ ይላል። አንቺ እኮ እንደዚህ አይነት ሴት አይደለሽ። ስለዚህ አንቺ ፈቅደሽ ለምታረጊው ነገር እኔ አልጸልይልሽም ለልጅሽ። ዮኒ ማኛ ይጸልይልሽ ከፈለገ ልጇ ተደግላት ልጇ አያገባኝም። የሚያገባኝ ነገር የለም። እኔ አይደለም ማሳደገው፣ እኔ አይደለሁኝም እምገለው፣ እግዚአብሔር ነው። እኔ መልካም ዘር ለመዝራት እኔ መልካም መሆን አለብኝ። ይሄ አጉል እንትን ልጁ እንደዚህ ነው አያገባኝም። እሱ አያገባኝም። መጀመሪያ አንቺ ማንሽ ቀኑ ሙሉ ዛሬ አንዷን አርቲስት ነገ ዘፋኛዋን የሰፈሯን የብሎገሯን የዩቲዩበሯን የምንጥርቅስያዋን ጉድ እያወጣሽ እንዴ! እናትና አባት ስትለያየ እኮ ልጆች ያለባትና ያለ እናት እንደሚቀሩ አታውቂም እንዴ? ያንቺ እኮ ንግግር እኮ ጥፋት እንኳን ያጠፋው አንድ ሰው እንኳን የሆነ ችት እንኳን ቢያደርግ ለካስ ከሚዲያ ድረስ ሄዶብኛል ታውቆብኛል እንዴ ብሎ እኮ ነው ጭንቀት የሚይዘው። አንቺ አይደለሽ እንዴ የሰውን በሙሉ ሆዳቸውን አሰርተው ቢደብቁ የምታወጪው አንቺ፣ ጦታቸውን ቢያማቸው የምታወጪው አንቺ፣ ቢታመሙ ያው ኑሯቸው አስገድዷቸው አንድ ባለስልጣን ወይ አንድ ባለሀብት አውጥተው ያልፍልኛል ሲሉ አውጥተሽ ሴት ልጅን ስታሰጪ ያንቺ ልጅ አይደለም ለምን ዘር ማንዘርሽን ይገደል አይገባም። እንዲህ ብሎ ነገር የለም። ይሄ አጉል ፕሪንሲፕል እናንተ የምታወጡት ህግ አለ ሶሻል ሚዲያ ላይ እንደዚህ ሆኖ እናንተ የሰው ልጅ ስትሰድቡስ፣ የሰውን ቤት ስታፈርሱስ፣ የሰውን እናት ስታንጠለጥሉስ እንዲህ ብሎ ነገር የለም። ያ ምትረጋገጡ ከሆነ በደንብ ተረጋገጡ። ያ ይሄንን ነው የምለው። ስለዚህ አንቺ ድንቂቱ ያንቺ ችግር ቅናት ነው። ያንቺ ችግር ትላንትና አሁን እቺ ልጅ ሰርጀሪ ስላልተሰራችም አይደለም ነው ወይ አይደለም፣ ልትመጣ ነው በቃ ዩቲዩብ ላይ ልትመጣ ነው ልጅቷ። ያን ያስፈራሽ ዳስፋስ ይሄ ነው ችግሩ። ዩቲዩብ ላይ ለገና ልትመጣ ነው። ቀድማም እንትን ያለችው ለዛ ነው የፈራችሁ። that's why በቃ በዩቲዩብ ከመጣችሁበት ምክንያቱም ሊያሹ አሁን ዩቲዩቡን ተቆጣጥረዋለች። ማንም የለም። እኛ ስንገባ ሪፖርት ነው። አንዱ ይዘጋል፣ አንዱን እንከፍታለን፣ አንዱ ይዘጋል፣ አንዱን እንከፍታለን። ምክንያቱም ግሩፕ አላት ልጅቷ። በዘር አርጋ ታስጠቆራችኋለች። ስማ ዮኒ ማኛ እኔ አረሳም። እንዲያውም አንተ ነህ ሞኝ። እኔ አረሳም እንደዚህ አይነት ነገር። እኔ እንደ ቤታዩ እንዲያውም የሚሳደብ አፉን ግን አንዴ ነው መሰለኝ ወይንም በፖለቲካው ስለመጣውላት ነው። ሊያሹ እኮ አላቀት አታውቂም። ስለዚህ ደግሞ እኔ ጨዋ ነኝ ማለት አይቻልም። እኔ እንዲህ ነኝ ማለት አይቻልም። ቀናተኛ ናት። በጣም ቀናተኛ፣ በጣም ከሚገባው በላይ ቀናተኛ ናት ሊያሹ ማለት ከሚገባው በላይ። ስለዚህ ችግሯ የሊያሹ ችግር ምንድነው? ዩቲዩብ ነው። በቃ ቤታዩ ልትሄድባት ነው ደግሞ እንኳንስ አይደለም ቲክቶክ ሊዘጋ ሲል በኢየሱስ ስም ተሰባስበው ቁጭ ብለው ግሩፕ ላይ ተሰባስበው ቁጭ ብለው እሷና ከሷ አንተኖች ጋር ቁጭ ብለው አሁን የቲክቶክ ልጆች ወደ ዩቲዩብ ሊመጡብን እንዴት እናድርግ? ሪፖርት እናድርግ። ልንገራችሁ አንድ ነገር ሌሎችም አሉ ከዩቲዩብ ላይ እኔ አንድ ቀንም ስሟን አንስቼው አላውቅም። አንድ ቀን ትንሽ እንደዚህ እንትን ሳይኖርባት ይሄ ምንድነው ቂም ሳይኖርባት የምትሰራው አንድ ሄለን የምትባላለች። ሄለን እንደዚህ ሴቶችን ምናምን የምታወያይ ትረግጣለች እንጂ ሪፖርት ላይ ምናምን ነገር የለችበት። ሌላ አለች ሰብለ የምትባል ሪፖርት አትወድም። ዩቲዩብ ላይ ማንም እንዲመጣ ሰብለ ጴንጤዋ የማትወደው ሌላ ወንድ አለ። ሌሎች አሉ አይፈልጉም። ዩቲዩብን እነሱ ብቻ ኮንትሮል አድርገው መስራት ነው የሚፈልጉት። ስለዚህ ወደ ዩቲዩብ የሚሄድ በሙሉ ይጠመዳል። በተለይ ትንሽ ተመልካች ካለው ይጠመዳል። አስቢበት። ቤታው እየተጠመድሽው ለዛ ነው ባይ